ከረጅም ጊዜ በፊት በግብፅ ምድር ሙሴ የተባለ ሕፃን ነበረ። ለእርሱም ሕዝቦች ለእስራኤላውያን ጊዜው ከባድ በሆነበት ዘመን ላይ ተወለደ። የግብፅ ንጉሥ የነበረው ፈርዖን የእስራኤላውያን ቁጥራቸው ሲበዛ ፈራ። ስለዚህም ክፉ ውሳኔ ወሰነ። የእስራኤላውያን ወንድ ልጆች በሙሉ እንዲገደሉ አዘዘ። ነገር ግን የሙሴ እናት እንደዚህ አይነቱ ነገር በልጅዋ ላይ እንዲሆን አልፈቀደችም። ስለዚህም አንድ አስደናቂ ዕቅድ አወጣች። ሙሴን በቅርጫት ውስጥ አኖረችውና በወንዝም ዳር ባለ በቄጠማ ውስጥ አስቀመጠችው። የፈርዖንም ልጅ ልትታጠብ ወደ ወንዝ መጣች። ሙሴ የተቀመጠበትን ሳጥን በቄጠማ ውስጥ አገኘችው። ሕፃኑ ያለቅስ ስለነበር አዘነችለት፣ ልትንከባከበውም ወሰነች። ሙሴ ምንም እንኳን እስራኤላዊ ቢሆንም በፈርዖን ቤተ መንግሥት ውስጥ እንደ ንጉሥ ልጅ አደገ። ሙሴ ባደገ ጊዜ ፈርዖን በእስራኤላውያን ላይ የሚያደርገውን ከባድ በደል አየ። በጣም ከባድ ሥራ እንዲሠሩ ያስገድዷቸውና ይመቷቸው ነበር። ይህም ሙሴን በጣም አበሳጨው። በሌላ ቀን አንድ እስራኤላዊ ባሪያን ሲገርፍ የነበረውን ግብፃዊ ወታደር ሙሴ ገደለው። ከዚያም ግብፅን ትቶ ወጣ። ስለዚህም ወደ ሩቅ ሀገር ሸሸ እና በዚያም ለብዙ ዓመታት ኖረ። ከዚያም አስደናቂ ነገር ተከሰተ። እግዚአብሔር በእሳት ነበልባል በእሾህ ቁጥቋጦ መካከል ተናገረው፣ ነገር ግን ቁጥቋጦው አልተቃጠለም። ወደ ግብፅ ተመልሶ ሄዶ እስራኤላውያንን እንዲለቃቸው ለፈርዖን እንዲነግረው እግዚአብሔር ሙሴን አዘዘው። ወደ ግብፅ ተመልሶ መሄድ ለሙሴ ቀላል አልነበረም። ፈርዖንም ሙሴን ለመስማት አልፈለገም። ስለዚህም እግዚአብሔር 10 መቅሰፍት ላከ። በሁሉም ስፍራ ላይ እንቁራሪቶች፣ ጓጉንቸሮች የግብፅንም አገር ሞሉ። እንዲሁም ያለ ሰዓቱ ገና በጠዋቱ መሸ። በመጨረሻም በግብፅ ምድር ላይ አሳዛኝ መቅሰፍት ከሆነ በኋላ ፈርዖን እስራኤላውያን ወደ አባቶቻቸው ምድር እንዲሄዱ ለቀቃቸው። ሙሴ እስራኤላውያንን ከግብፅ አወጣቸው። ነገር ግን ጉዟቸው አልተጠናቀቀም። ወደ ቀይ ባሕር በደረሱ ጊዜ ፈርዖን ሐሳቡን ለወጠና ከሰራዊቱ ጋር ሊያጠቃቸው መጣ። ነገር ግን ሙሴ በእግዚአብሔር ታመነ። እጁን ዘረጋ። እጅግ አስደናቂ ነገር ተከሰተ። ባሕሩ ለሁለት ተከፈለ እና እስራኤላውያን በደረቅ መሬት ተሻገሩ። እስራኤላውያን ከተሻገሩ በኋላ ባሕሩ ወደ ቀድሞ ስፍራው ስለተመለሰ የፈርዖን ሰራዊት አልተከተሏቸውም። ሙሴና እስራኤላውያን በመጨረሻም ነፃ ሆኑ። በጣም ብዙ ከተጓዙ በኋላ ሲና ወደ ተባለ ልዩ ተራራ ደረሱ። እንዴት መኖርና እርስ በእርሳቸው መልካም መሆን እንደሚገባቸው የሚያዙ አስፈላጊ የሆኑ 10 ትእዛዞችን እግዚአብሔር ለሙሴ ሰጠው። የሙሴ ሕይወት በጣም አስደናቂ በሆነ ታምራቶች የተሞላ ነበር። በቅርጫት ውስጥ የተጣለ ልጅ ሆኖ ቢጀምርም ሕዝቡ ከባርነት ነፃ እንዲወጣ የሚረዳ ታላቅ መሪ ሆነ። እንዲሁም ለሕዝቡ የእግዚአብሔርን መንገድ አሳየ።